ከመላእክ ላይ እንደተደባደበ ሰምታል? የት? እሱን ጋር አዎ ባይዘው መላእክ ጋር ፋይት አድርጌያለሁ። የት ነው ፋይት ያደረገው? ፋይት ያው ሰማይ በርኩበት ሰዓት ነበረ። ባይዘው ያው ከሰማይ ወደ ምድር እነሱ ይዞ ሄድ ስል እኔ አልመጣም ብዬ በሰማይ ራሱ እግራቸውን ሁሉ ይዤ ራሱ አልመጣም ስል መጨረሻ ላይ ማጅራትን ሁሉ ይዞ ነው ኢየሱስ ውሰድ ጊዜ ያልደረሰም ገና እዛ ብዙ አመት ይኖራል ስላለ እኔ አየ እዛ ሌላ እስከማ ጋር ተጣልታል? ከእግዚአብሔርም ተጣልታል? አዎ ከእግዚአብሔር ጋርም ፋይት አድርጌያለሁ። አሁን እዚህ ምድር ላይ መጥቼ ቤት ላይ ባይዘው በእኔ አልጀመረም። መጀመሪያ ባይዘው መላእክ ጋርም ያሸነፈ ሰው አለ በመጽሐፍ ቅዱስ ላይ አለ። እግዚአብሔርን ያሸነፈ ሰው አለ በመጽሐፍ ቅዱስ ውስጥ አለ። አሁን በእኛ መጽሐፍ ቅዱስ ላይ አለ ዘፍጥረት 32 24 እስከ 29 ትንቢተ ሆሴዕ 12 ቁጥር 5 ላይ ገብተህ እሺ እኔ ደግሞ ልቀጥል ትችላለና ያ ምንድነው ስንቶኛና ማናምነው ብታወራው አገኘው ግን ዋጣው የተጻፈው እንዴት አንተ መጽሐፍ ላይ የተጻፈውን ታምናለህ? ስለዚህ እንደዛ እኛም በእኛ መጽሐፍ ቅዱስ ላይ የተጻፈው አሁን ሰውዬ እላይም እንዳልሄደ የምታውቁበት መረጃ ልንገራችሁ። እላይም አልሄደም ከማንም አልተጣላም። ምክንያቱም ከመላእክ እንዴት ሰው ሄዶ ይጣላል? መላእክ ሰይጣን ነው እንዴ? መላእክ እኮ አጋዥ ኃይል ነው። ሰማይ በርኩበት ሰዓቱ ነው። አንድ ሰው ሰማይ ከደ ተመልሶ አይመጣም። አንዴ ይጨርስ እኔ ብዙ ጮክ እያልኩ ማውራት አልወድምና ከመላእክ ጋር ሰው መጣላት ከእግዚአብሔር ጋር ሄደ ተጣላ ከመላእክ። ስለዚህ ሲጀመር አንተ ቅዠት ነው ያየከው። ትክክለኛም ነገር አለ። ምክንያቱም ከእግዚአብሔር ጋር እግዚአብሔር ሰጪ ነው እንጂ ተጣይ አይደለም። መላእክትም ሰጪ ነው። የሚጣላው ሰይጣን ነው። ቅዠት ተኝተ የሚያወራጭ የሚጨንቅ የሚያልብ ሰይጣን ሲመጣብ ነው የሚደነግጠው የምፈራው። መላእክትና እግዚአብሔር ስታገኝ ደስ ነው የሚል ተሰምቶ የማይታወቅ ደስታ በውስጥ ይሰማል። ሰላምና ሐሴት ባንተ ላይ ይሆናል። የተጣላንበት ምክንያቱን አላወቅማ ምክንያቱም አልገባም። ምክንያቱም እነሱ እኮ ያን ሐሳብ እኮ መቀየር የሚችሉ ናቸው። ካንተ ጋር ጭቅጭቅ አይፈጥሩም። አየህ ሐሳቡ ስላልቀየሩ ነው እኔም የጀመርኩት። ገባ በሰዓቱ የጸለይኩት ነገር ቆይ ልንገር እንጂ አንተ ምን ሆነ ነው እኔ የጸለይኩት ነገር አለ። ያ ነገር ለምኑ ይሰጣቸዋል፣ ፈልጉ ታገኛላችሁ ብሎ እኔ የፈለኩት ነገር አለ፣ የጸለይኩት ነገር አለ። ያንን አልሰጡም። ስለዚህ ለምንድን ነው ይሄን ተጽፎ ደግሞ ቃሉ ላይ አለ። ስለዚህ ስለተጻፈ ያለ ምን አላደረክም። ስለዚህ ወንድ ኮንክና ውረድ ብዬ ደግሞ ወረደና ቤት ውስጥ አሳየኝ ማለት ነው። አዎ እንደዚህ ያልኩት ነው እኔ የምነግረው። ከዛ ወረደና አሳየኝ ባይዘው። ከዛ በኋላ እኔ ከግድግዳ ጋር አንድ ቦክስ ሲገጥሞ በአፍና በአፍንጫ እኔን እንደዚህ አንድ እጅ ነበር። አሁን እንደዚህ በተዘጋ ቤት ነው ባይዘው፣ ቤት ውስጥ ነው እኔ የምኖርበት ቤት ውስጥ ነው። በቃ በጣም ብዙ ቀን እየጸለይኩ ነበርና በቃ እግዚአብሔር ይሄን ካልሰጠ በቃ እኔ ባይዘው ሞት ስለፈለኩ ነው በሰዓቱ ይሄን ሰጣለሁ ብለ ስላልሰጠ በቃ ከዚህ በኋላ ሞት ስለምፈልግ በቃ ግደለኝ። ስለዚህ ወንድ ኮንክ እስኪና ወረድና እንተያ አልኩት። ደስ ብሎ ደግሞ ወረድና አሳይ ሊደባደብ። ከዛ በኋላ የእውነቱን ነው እኔ ሞት ስለፈለኩ ቀደምኩትና እንደዚህ ከግድግዳ ጋር አጋጨው። ከግድግዳ ጋር ሲያጋጭ አንድ እጅ ነው ኖርማል እንደዚህ ይታየኛል። እጁ እንደዚህ ነን አንድ ሲመጣ ከመሬቱ ጋር ነው እኔን ያጣበቀው። ከዛ በአፍና በአፍንጫ እንዳለ ደም ነው የመጣው። በቃ እዛ እንደሳትኩ ነው የቀረሁት። ከዛ በኋላ ቆይቼ ስንት ሰዓት ቆይቼ ነው የተነሳሁት ማለት ነው። ከዛ በኋላ ምንድነው ከቤቱ ሁሉ ከዛ ከቤቱ ውስጥ ምን ሆነ ለዚህ አሁን ለዚህ እሱ መልስ ምትሰጣለህ ምን ይመስላል? ያው አለ መጽሐፍ ቅዱስ ላይ ተጠቅሞ ያሸነፈ ሰው አለ። እኔ አሳያለሁ። መልስ በጣም ያሳዝናል። የእውነት እንደዚህ አይነት ወሬ በማውራት ሰዎችን መስማታቸው በጣም ያሳዝናል። ምክንያቱም ይህ በፍጹም ሊሆን የማይችልና ሐሰትና ውሸት ድብን ያለ ሳክስ ታውቃለህ። ከመጽሐፍ ካሳየውስ የተጻፈ አለ። ነብይ መለሰ ይመልስ አንዴ ቆይ ጨርስ። ምክንያቱም መላእክ ጋር ማውረድ ብሎ የምትደራደረው የግል ባለሀብት ያሰራ የቀጠረክ ደሞዝ አስቀርቶብ ምናምን ነው። ይሄ እኮ መላእክ ነው ያንተን ሐሳብ መቀየር እግዚአብሔርንም ጭምር ነው የተናገርከውና አመለካከትህን መቀየር ገና ሳትናገር ምን እንደምታ